لازم مرخات جاءتهم مسلهم كم ناس كل قعوز اللهم مرخات كانوا واقعنا يحسب مسلنا مرخاتنا بالجوابه يحلوا له ساعتان مكياد مر بواقع دقا ويدلوت هاي نحزون بفئس الذي قابروا لأن مرخاتنا والمرخات اللي زغطة اللي جاربين احنا مرخات بكتلنا وحسبنا لهم حكيل. There are over 10,000 Ethiopian war prisoners in Eritrea. The war has raged for the last 24 years between Ethiopia and Eritrea, a territory annexed by the late Emperor Haile Selassie, causing untold suffering to the people. Kept in the valleys of the base area, they are told that the Eritrean People's Liberation Front has no enmity with the Ethiopian people and that they will be treated in accordance with the provisions of the Geneva Convention. Thereby, the prisoners start a new life. አንደኛ ምርኮኛ ጦሩ እንዳይማረክና ወደናንተ እጁንም እንዳይሰጥ ስለምንፈልግ ቢማረክ ምን ጉዳት እንደሚደርስበት በዘይት ተጠበሳላችሁ ይረሹናችኋል ያሰቃያችኋል መንገድ ያሰሯችኋል እያለ እንዲያውም የኢትዮጵያ ምርኮኛ በፍጹም በእናንተ እጅ እንደማይገኝ እርግጥ ቀደም ሲል በእናንተ ሬዲዮ 3000 የኢትዮጵያ ምርኮኞች መልቀቃችሁን ሰምተናል እናቃለን ከዛም የበለጠ ምርኮኛ በእናንተ እጅ ይገኝ እንደነበር እያወቀን ነገር ግን ሰራዊቱ ለውጊያ ፍላጎት ስለሌለውና እንደማይዋጋለን አንዱ ውጊያ ቢከፈት በተግላላ እንደሚማረክ ስለምናቅ እንዳይማረክ በፍጹም ስቃይ እንደሚገጥመውና መማረክም ትክክል አለ መሆኑን እያደረገን ምርኮኞችም የሌላችሁ በውሸት መሆኑን የተለቀቁ የተባሉት ውሸት መሆኑን ቢለቀቁ ኖሩ የታሉ ይመጡ ነበር እዚህ መተታቸው ነበር የታለ የተለቀቁት ይያል በተቻለን እናድርገው የነበረው መዋሸት አሁን ሳስበው በጣም ይዘገንነኛል ያሳዝነኛል። እሺ አንተስ? ወታደር ሻምበል ተሾመ። እሺ በምዕራፍ አስተዳደር አካባቢ ጨላ አውራጃ። እሺ እድሜ 15 እንዴት ልትቀጠር ቻልክ? በግዳጅ ነው። ስንት ቀን ነው? 3 ቀን? ማን ነው ስሙ? መለሰ አሎ መለሰ ማለት አለሙ ስንት አመት ነው? 16 የት ሀገር ልጅ ነህ? ጎንደር መቼ ነው የተሰለፈው ወታደር ቤት? ምድርን ሰማይን እንተ ተላገይ ከም አይን መርጥ ሁሉም ተጸበበይ አርሁ ተብሎ حجر فانتسكا نايكل مفتحنا بيسكا جبيسكا فقاد على يزبن فايسكا يفتركاي كم ودع عراويت مرور كاب تقمت لعل اسرع عمت بريت كاب تحيلت مونك بيربريبو وطيقواي فيلي كم تعوت من بالحفاي قدني كم تعوت من مليس كاتحنن بفعلي تعاويرهم بمبارب بسوهم نبسون سببكا بباشان يعيقك كم وراد مرعاهن أبوني مسيوم كحقو خافتو كاسرين بنا عليه كحقو خافتو كاسرين عليه كحقو خافتو كاسرين عليه
كبرتها كبر ويوم بالخمسة دي كيوم فايدا يقولون مكو حناني نبحاتي وساني አባተ ሾረው እድሜ 18 ክፍለ ሀገር ይቆጃ ሰማይ እንተ ተላበ የነበርኩ በክፍተር አንደኛ ጀምአን መርጥ እናት ያለች ሶስት ወንድሞች አሉኝ የሚያስተዳድራቸው እንግዲህ ታላቅ ወንድማቸው እኔ ስለሆንኩ ከብቶች በመጠኑ አለን አሁን እንጨት ከጫካ ባህር ዛፍ እየቆረጥኩ እየሸጥኩ ለኔም ለደብተር መግዣ ቤተሰቦቼንም እንደዛ እያረኩ ረዳ ነበር ቀጥል እንዴት ነው ልትቀጠር የቻልከው ባፈሳ እድሜህ ስንት ነው ቅዳሜ ማታ በመርከብ ገባን በጨለማው ያው ማታ ጊዜ ገብተን ያው በስምንት ሰዓት ከተማ ታዝ ጊዜ ተማረክ የሞተ ሰው ስታይ በጦርነቱ ላይ ምን ተሰማ እንዴ ይሰማኝ አልደነገጥክም ደነገጥኩኝ እንዴት አደረክ ቀጥል እስኪ ያው እኔም እንደዛ መሞት ነበር መሰለኝ እስካሁን አለው በግንባር ሀርነት ኤርትራ በላው ላይ በደረሰበት ችግርና በደል ምንም እንኳን እኛ እሳትና ጥይት ይዘን ብንመጣም ለኛ ትክክለኛ የሆነውን ፍትህ በመስጠት 3000 በላይ የሚገኝ በእጁ ምርኮኛ በነፃነቱን ሲሰጥ በጣም ደስ ይለኛል በዛሬው ዕለትም ማለት ነው ይህን ሁለተኛ ጊዜ መግለጫ ሲሰጠን እኛ እምነታችን ካሁንም በፊት ቢሆን በቀይ መስቀል ሳይሆን በህዝባዊ ግንባር ብቻ ነው ያዘን ህዝባዊ ግንባር ያለው ስርዓትና ያለው ፋሽስታዊ ሁኔታ ምን እንደሆነ እየተረዳው በአሁኑ ጊዜ ወደ ኢትዮጵያ የሚገባ ጭቆን ህዝብ ራሱን ከብርሃን ወደ ጨለማ አዘቅት ማስገባት መሆኑን ለመግለጽና ለማስገንዘብ ሳንገልጽ አናልፍም ክትሓጋገዝን ክትሓባበርን መሳኹም ከም ምዃኑን ነረጋግጽ Ali Said, member of Central Committee, announcing the release of 3,000 prisoners. ስለዚህ አሁንም ላረጋግጥላችሁ የምፈልገው የህዝባዊ ግንባር ሀርነት ኤርትራ አቋም ስለምርኮኞች አያያዝ ፈጽሞ አይቀየርም What I want to assure you that the view of the Eritrean People's Liberation Front on prisoners of war is an unalterable one, for it is its basic stand. EPLF's way of handling prisoners is not something that changes with varying circumstances. It is one and clear, that is to handle prisoners humanely at any time. We have always been looking for ways and means to see you live peacefully and send you wherever you want. On this basis, we contacted the ICRC and others, but all our efforts have failed. So we are making arrangements to send you through our own way. This will be done in different rounds. Until the last point of your destination, the EPLF will do what it can and give you unreserved help throughout your route. የተቻለውን እርዳታ እንደሚያደርግላችሁና አልተቆጠበ እርዳታው እንደሚሰጣችሁ ላረጋግጥላችሁ እወዳለሁ እኔ ሻምበል ድጋፍ ያበበ ባላለው ረዘም ላለ ጊዜ በሻለቃ አዛዥነት በመሆን ደርግ የቀኝ እጅ ሆኜ ስዋጋና ሳዋጋ ኑሬ በመጨረሻም ደርግ የኤርትራን ህዝብ አብዮት ለአንዴና ለመጨረሻ ጊዜ ለመደምሰስ ባወጀው የቀይ ኮከብ ዘመቻ የብርጌድ አዛዥ የብርጌድ ምክትል አዛዥ በመሆን በቃሮራ በኩል በድንቡት ጀርባ በሱዳን ውስጥ ማለት ነው አግደን በመያዝ ላይ እንዳለን መጋቢት 15 ቀን በህዝባዊ ግንባር ሰራዊት በተሰነዘረው የመልሶ ማጥቃት ውጊያ ሙሉ ቀን ስንዋጋ ውለን አካባቢ በሙሉ በህዝባዊ ሰራዊት ቁጥጥር ስር በመዋሉ እኔ
መጋቢት በማግስቱ ማለት መጋቢት 16 ቀን ልማረክ ችያለሁ። በምርኮ ውስጥ ይደርስብኛል ያጋጥመኛል እየጠበቀው የነበረው ሁኔታ ክፉ ሁኔታ ምናልባት ስቃይ መሞትን ነበር ጠበቀ የነበረው። ነገር ግን ያ ሁሉ ሲያጋጥመኝ በሚገባ በእንክብካቤ ተይዤ ከቆየሁ በኋላ በመጨረሻ እንዲያውም በህዝባዊ ግንባር ነፃነት ተሰጥቶኝ በወናጽፌ ነፃ ወጥቼ ማለት ነው ወደ ውጭ ለመሄድ በመዘጋጀት ላይ ስለሆንኩኝ በተለይ ከእናንተ ጋር ለመወያየት የምፈልገው በአሁኑ ስለ ሀገራችን ተጨባጭ ሁኔታ ስለዚህ ስለ ጦርነቱ ያመጣው ሀገራችን ላይ ውድቀት የኢትዮጵያ ህዝብ በምን አይነት ሁኔታ እንደሚገኝ ለዓለም ህዝብና በተለይም በውጭ ለሚገኙት ኢትዮጵያውያን ወገኖቻችን የምታስተላልፉት መልእክት ቢኖር ያንን ይዤ ለመሄድ ነው። በእውነቱ በዚህ አጋጣሚ ከልብ ነው የተደሰትኩት። እዚህ ያንተ ወደ ውጪ ነፃነትን አግኝተህ መሄድህን ስትነግረኝ በጣም ነው ደስ ያለኝ። በዚህ አጋጣሚ ደግሞ ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ። የኢትዮጵያ አየር ኃይል የሚግ 23 ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነፃ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ ይገኛለሁ። የተማረኩትም በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለቱ ዕለት ሚሽን ታዘን በረራ ግዳጅ ታዘን በምንበርበት ጊዜ ዝቅ ባለ ከፍታ በምንበርበት ጊዜ ጸረ አውሮፕላን ከመሬት የተተኮሰ አውሮፕላኔን የሞተሯን ክፍል መታትና መብረር ሳልችል ቀረሁ እና በዚህ አጋጣሚ መዝለል ነበረብኝ። ዘለልኩ። በጃንጥላ ከወጣሁ በኋላ መሬት አረፍኩ። በአስተራረፌ ላይ በጣም ዝቅተኛ ከፍታ ላይ ስለነበርኩኝ ራሴን ተቆጣጥሬ ፓራሹቱን አስፈላጊ የሆነ ጥሩ ቦታ ለማረፍ አልቻልኩም ነበር እና በዛ በአስተራረፌ ጊዜ ይመስለኛል የግራ እጄን ተሰብሬ ነበር እና ያኔ ህሊናዬን ሳትኩኝ እና እንደዛ ሆኜ በነበርኩበት ጊዜ የህዝባዊ ግንባር ተዋጊዎች በወቅቱ እዛ አካባቢ ነበሩና ማርከውኝ ይዘው ወደ ቦታቸው ወደ ሰፈራቸው ወደ ኋላ ወደ ደጀኑ በሚወስዱኝ ጊዜ እኔ ህሊናዬን አውቄ ነቃሁ እና በዚህ አጋጣሚ መማረኬን አረጋገጥኩ እና ደግሞ እየወሰዱኝ ይሄ ህመሙ እየተሰማኝና ስቃዩ እየጨመረብኝ በሄደ ቁጥር እኔ እንትን ነበር አመመኝ ያልኩ አቃስት ነበር እና አይዞህ ይሻላል እርዳታ እንሰጣለን እና እንዲ ያሉኝ ያጽናኑኝ ይናገሩ ጀመር እና በዚህን ጊዜ የኛው ናቸው ወይስ እንዴት ነው ያልኩ እንዲያውም መጠራጠር እስከምችል ሁኔታ ድረስ አደረሱኝ እና ይህ ሆኖ በዚህ አጋጣሚ አውሮፕላኖች እኔ መታቴን ሰምተው ይዞሩ ነበር ከላይ ይዞራሉ ይበራሉ። ይህ ሁሉ ያለ ህመሜን ለማስታገስ አንድ ቦታ ቆም አደረጉና ጥግ ቦታ መርፌ የማደንዘዣ ህመም ማስታገሻ የሆነ ሰጡኝ። ያን ከሰጡኝ በኋላ ጄሱ አይነት ነገር አድርገው እንዳይንቀሳቀስ ያ ስብራቱ የበለጠ ህመም እንዳይሰጠኝ አድርገው አሳመሩልኝና በእውነት በጣም ነው አዲስ ተስፋ የመኖር ተስፋ እየሰጠኝ ሄደውና ያን አይነት ነገሮች በመሰማበት ጊዜ ባለፈው ጊዜ እዛ ኢትዮጵያ ባለሁበት ጊዜ መሰማ የነበረ የካዙ ያው ያለ ምህረት ማጎሳቆል ኢሰባዊ የሆነ ድርጊት እንደሚያደርጉ አይነት የዛ አይነት ነገር ነው መሰማ የነበረ እና ይህንን ስለምሰማም በአጋጣሚ እኔ ያኔ በወደቅኩበት ጊዜ ህሊናዬን ባልስት ኖሮ ላለመያዝ በማድረገው መፍጨርጨር ህይወቴን ላጣችል ነበር ማለትም የመኖር እድል ሊሰጠኝ እንደሚችል ሳላቅ ራሴን ህይወቴን ላጠፋ እንደምችል እንደነበር ይሄን ሁሉ ነው
ያስተዋልኩት የቆየው ከሄድኩ በኋላ እና በእውነቱ በአንድ በኩል ሰው ሲያስበው ተማርኮ እስር ቤት መቆየት እንደ ችግር ሊመለከተው ይችላል ይሆናል። ይስ ችግርም ነው ትምህርት ቤትም ነው። እንደዛ ነው ማየው። በተለይ ምን ትምህርት ቤት ነው ያልኩት ከኢትዮጵያ ህዝብ በሙሉ ተሸፍኖ አይነ ጥላችን ተጋርዶ እንዳናይ ተደርገን ተሸብበን በጭፍን የምናገለግለው ለኢትዮጵያ መንግስት በተለይም በአሁኑ ጊዜ ላለው ለደርግ ስልጣን ማራዘሚያ የምናረገው የነበረው ትግል በሙሉ ትክክለኛ ትግል የሚታገሉትን ለመጨፍለቅ የነበር መሆኑን አሁን ነው ያወቁት እዚህ እና ይሄንን ደግሞ ለማያውቁት በጣም ነው ያዘንኩት እኔ ልክ ይሄንን ሁኔታ ካወቁ በኋላ ምን ነው ይሄንን እኔ ያገኘኋቸውን ትክክለኛ የሆኑ ዶክመንቶች እነዛም ጓደኞቼና ኢትዮጵያዊ ወገኖቼ ትክክለኛው እንዳዩ ተሸፍኖ ያሉት ሰዎች አውቆ ምን አለበት እውነተኛውን ፍትህ የኤርትራ ህዝብ ቢያገኝ እውነተኛውን ፍትህ የኢትዮጵያ ህዝብ ቢያገኝ የሚለውን አይነት ስሜት ሁሉ እንዲያድርብኝ ያደረገው ልክ እዚህ እስር ቤት ባለውበት ጊዜ ነው። መልካም በእውነቱ በዛሬው ቀን የመሄድህን ህዝባዊ ግንባር የሚልክህ መሆኑን ደስታ ስታበስረልኝ በጣም እጅግ ደስ ነው ያለኝ። ያንተ መሄድ ለእስረኞች አንድ ትልቅ ደስታ ነው። እስረኞችን ታሪክ የእስረኞችን ሁኔታ በምን አይነት መልክ እንዳሉ ለምትሄድበት አቅጣጫ ሁሉ የምታስረዳ በመሆን መለስ ብዬ ስለኔ ሁኔታ ለመግለጽ ብሞክር እኔ ኮሎኔል ግርማ ተሰማ እባላለሁ። የውቃው እዝ ምክትል አዛዥ ነኝ። ውቃው እዝ በሰሜናዊ ምስራቅ በኩል ያለ አልጌና የሚባል በዛ ግንባር ላይ የተሰለፈን ነን። በዚህ በሰሜናዊ ምስራቅ አልጌና በሚባለው ግንባር የነፃ አውጪው የኤርትራ ግንባር እጅግ አስገራሚ በሆነ ሁኔታ መከላከያውን ይዞ የተዘጋጀ ነው። በእኛም በኩል መከላከያችን በጥሩ ሁኔታ ዘጋጅቶ የተቀመጠን ነው። ለብዙ ጊዜ በዛ ግንባር ላይ ከኤርትራ ነፃ አውጪ ጋራ የተደጋገመ ግጭት አድርገናል። በጣም የሚያስገርመው ግን አሁን በመጨረሻ እኔ በመመረክበት ጊዜ የድንገተኛ ማጥቃት ሰንዝረው በዛ ግንባር ላይ ያለውን ሰራዊት የውቃውን እዝ የመጀመሪያውን የመከላከያ ቀለበት እንዲለቅ ከዛም ደጋግሞ ቀለበቶችን እንዲለቅ ልዩ ልዩ የውጊያ ስልትን በመጠቀም አስገራሚ በሆነ ጠንካራ ምት በመምታት ለሶስት ቀን ያህል ውጊያ አካሂደናል። እኔ መርሳ ተክላይ አካባቢ የተበታተኑትን ወታደሮች በማስተባበር ውጊያውን እንዲቀጥል ለማድረግ ወዲያና ወዲህ በመሯሯጥበት ጊዜ ከመድከምም የተነሳ በብስጭትም ህይወቴን በመሳት ወድቄ ኖሮ ለተወሰነ ጊዜ ህይወቴን አላቅም ነበር። በመጨረሻ ከነቃሁ በኋላ አጃቢዎቼ የቅርብ የነበሩትን ስማቸውን ለመጥራት በመሞክርበት ጊዜ ዙሪያውን ከበው ይጠብቁኝ የነበሩት የኤርትራ ነፃ አውጪ አባሎች ናቸው። ስነሳ እጅህን ወደ ላይ አንሳ ብለው አሉኝ። እጄን አነሳሁ፣ ተማረኩ። በዛው በመርሳ ተክላይ ለተወሰነ ጊዜ ከቆየም በኋላ ዋና ጠቅላይ ሰፈራቸው እዚህ እስከምደርስበት ጊዜ ድረስ በየመንገዱ በየቦታው በእውነት የሚያደርጉልኝ ርህራሄና የሚሰጡኝ የሞራል ድጋፍ ይሄ ነው የማይባል አይደለም። ሰውነቴ የሚዝናናበትን መልክ ከማድረግ በስተቀር አንድም አይነት ግሳጼና ወይም ሌላ አይነት ዘለፋ የደረሰብኝ ነገር የለም። እንግዲህ ህዝብንም ለማዳንም ሆነ የኤርትራንም ትግል መፍትሄ ለመስጠትም ሆነ የተሻለ ዘዴ ምንድነው ብለን ብንጠይቅ የኤርትራ ጉዳይ በመሳሪያ አፈሙዝ ብቻ የሚፈታ አይደለም። ስንመለከተው
በጦርነት ውስጥ ብዙ ቆይተናል ታግለናል እኛም አይተናል በመጨረሻም ለመማረክ በቅተናል በርግጥ በውጊያ የሚፈታ ጉዳይ አይደለም ይሄ ደግሞ ትግል የኤርትራን ህዝብ እያጠነከረውና አገሩን ነፃ እንዲያወጣው እየገፋፋው ወደፊት ስሜቱ ከፍ ያለ የመጣ እንጂ እያነሰ እየደከመ የመጣ አይደለም ስለዚህ በርግጥ መልካም አስተዳደርን መከተል ይኖርበታል ደርግ ወደ ደም ጠላም በጠረጴዛ ዙሪያ ቁጭ ብሎ ምንድነው እስከመቼ ድረስ ነው ይሄ ውጊያ የሚካሄደው ሐሳቡን ደካማና ጠንካራ ጎዱ የኤርትራ ህዝብ ስሜቱ ምንድነው ይሄ እጅግ የመረረ ትግል እንደዚህ ከፍተኛ ደም የሚያፋስስ እንደዚህ ከፍተኛ ኢኮኖሚ የሚያደቅ ምንድነው የሚባለውን በቅርብ ተነጋግሮ አስፈላጊውን የሆነውን ጥያቄ ለኤርትራ ህዝብ መፈጸምና መስጠት ይኖርበታል ይሄንን ካላደረገ ግን ይሄ የሚደረገው ውጊያ እየቀጸለ የሚሄድ እንጂ እያነሰ የሚሄድ አይደለም እየቀጸለ ደግሞ የሚሄድ ከሆነ አሁንም የኢትዮጵያ ህዝብ ኢኮኖሚው የሚደክም አሁንም የረሃቡ ችግር የማይቋረጥ የኤርትራ ትግል ደግሞ ወደደም ጠላም ደርግ በውድም ሆነ በግድ ነፃነቱን የሚጎናጸፍ መሆኑን ነው የምመለከተው እኔ For what are you making this? To lay it on the ground and sleep on it? From where do you get it? We get this from the sisal plant which we bring from the bushes. New skills are developed and already existing ones are pursued. On top of the provisions made for them, they make carpets, kitchen utensils, and agricultural implements with local materials. In this harsh environment, it is difficult to maintain proper nutrition. However, their gardens help to improve their diet. Poultry, an enjoyable activity, became a substantial source of food. With the great deal they have, it is possible to enlarge production, but the air raids cause problems. We send the eggs for the sick prisoners in our hospital.
The whole idea is to supply the patients with meat and eggs. The prisoners have several teams. They compete among themselves and participate in sport tournaments with their captors. This must create good psychological state and physical fitness. For the majority of these forcibly conscripted peasants, it is the first opportunity to get education. Taught in their own language, they follow the educational department's curriculum up to high school. Who can give us the example of present, simple present tense? She went to school. Is it correct? ከዚህ ከተናረኩበት ጊዜ ጀምሬ በህዝባዊ ግንባር የአካዳሚ ትምህርት ለመማር እድል በማግኘት From the time I was captured, I was lucky to get academic education and I am attending it with great interest. Up to now, starting from grade 2, have reached grade 6. At this stage, I am able to teach my brothers. ተመልሼ በማስተማር ላይ ይገኛሉ። ይሄኛ በናቅፋ አካባቢ የምንሰራው ስራ ቲማቲም ይባል ይሄ ጉባ ይባላል። እንዲሁም ቲማቲም ቃሪያም የመሳሰሉ ልዩ ልዩ ያሉት ፍሬ ተቃቅም ያላቸው ለበሽተኛም ሆነ ላለው ህብረተሰብ ያሉትኛም ደግሞ የዝባዩ ግንባር እጅ ምንገኝ ምርኮኞች አፈራ ነው ፍሬ ላለው ህብረተሰብና ለበሽተኛም ሆነ ለልዩ ልዩ ላሉ ጭቁን ህብረተሰቦች የሚጠቅም ስለሆነ እኔ መሰለ ፍሬ አፈርተናል። ግን ዋናው ጥቅሙ ደግሞ ከስራ ላይ ራስን በራስ ቻል በሚለው መርሆ ስፖርት ከልዩ ልዩ ቦታዎች እኛም በማፈስና የኤርትራን ህዝብ እንድንደመስስ ያለው የኢትዮጵያ ገዢ መደብ ማለት ነው በዚህ አስተማርቶናል ማለት ነው። ግን ህዝባዊ ግንባር ሓርነት ኤርትራ ይህን ባለመመልከቱና ከጭቁን ህብረተሰብ ማለት ከጭቁን አብራክ የወጣን በመሆናችን ይህንን ካለው ከራሱ ጦር ማለት ነው ካሉ ታጋዮች ጋር እንድንሳተፍና ጀነራል አስቤት አብዱል ካይሃን ሀነን ውስጥና ይክረም የርካዮ ክነኝ ውስጥና ይክረም የርካዮ ክነኝ ሃይምነት ዘየጥፉን ትምህርቶም ከማዕቡሉን ንዝደልዩ ትምህርቲ ወደ ላይ እንገባለን ለሚለው ፊደል ባሁን ሰዓት ጀነራል አስቤት አብዱል ካይሃን ሀነን ውስጥና ይክረም የርካዮ ክነኝ ውስጥና ይክረም የርካዮ ክነኝ ብሕማም ከይጥቁዑ ብቁዓት ሓኻይምን መድሃኒትን እንዴት ነው ተተላገ ሰምዓን መርፍዕ ሁሉም ተጸበረ ማነስ ዳይቱ ኸብለ አጅርተን ናይኩ መጥሕና ታይታ
بل كذي عم هلت كان صار هذا المغلب ما تغلط وصل አይታይ ጠጋ ካረክልኝ ትንሽ ነኝ በዚህ በኩል ይታይ ስነ ጥበባዊ ሽውሃቶም ንምዕጋብን ሓንጎሎም ንምሕዳስን ሙዚቃ ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ አሽቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብም ስለ ኢትዮጵያ ህብረተሰብ ባህል ወግ ልምድ እንዲያውቅ ያቅማችን ያህል ጥረት በማድረግ ላይ እንገኛለን። መልካም እንግዲህ ዓላማችን ይህን መምሰሉን ከገለጽን ዘንዳ ወደ መድረካችን መለስ እናደርጋችሁ አህጉራዊነት የሚለውን የህብረት መዝሙራችን እነሆ ከመድረክ
አያሰኝም የጭቆና ቁንጮ አውሬ ኢምፔሪያሊዝም ለማብረር ለማጥፋት ካለንበት ምድር ዓለም አቀፍነት በጭቁን ይከበር ለሰው ልጆች አንድነት ለነጻነት ጭቁንን እንታገል በህብረት ለአህጉራዊነት ቀና በለናት ተተተዋ Let's go.
يململ هاجر كاك لمن حزبك كاك تنقل كهلو بقلبي ناي بهرات مسل تدالو منسي شانتا كاسر ندهت هاجر كاك نبي كزا يململ بدم برازك أجوك عمرسي سمر بصدق شتوك عوتا جبت عوتا حدا يولا معنا اللو قبرك حرمت يململ بدأ ما يسنتو حرمت يململ
Echuma bulbini diramo kasome ya hababo biram adi ya shagari kafana buraja titi wisani imani kahimi mana edi kame derani nagadiya hababo ya magala shagari o garandiya hababo ya magala shagari hababo ya magala shagardiyale ko garana dide hababo ya magala shagardiyale ziyare ziyare hababo ko garantiya de hababo akam jirenyi ke hababo ya magara shagare ya magara shagare ko garantiya de hababo ya magara shagare akam jirenyi ke hababo naga ya sidama amma wala garu anita sanjira way bakuma jirtuti amadu anafe inda gadwanke imi manke basu amale da bede imi manke basu pae amale da bede hababo ya magana shagare o garantiya hababo ya magana shagare akam direnyi ke hababo ya magana shagare akam direnyi ke hababo ya magana shagare ya re ko garana dide hababo ya magana shagare ziyare ziyare We're
Thank you.